ቤተሰብ እኔ በጣም ከሚገርበኝ ነገር አንድ ሴት ልጅ ትዳሯን ትታ አንድ ወንድ ልጅ ትዳሩን ትቶ ይሄ መማገጥ የሚባል ሽት የሚባለው ነገር ለምንድን ነው የሚያስፈልገው? ማለት አንድ ሰው እኮ ትዳሩን ህይወቱን ካልፈለገው ተነጋግሮ በሰላማዊ መንገድ መለየት ይቻላል። ማለት የሰው ልጅ በንግግር ማመን መቼም ይኖርበታል ብዬ ነው ማምኑ። በተለይ በዚህ ዘመን ማርቲን ብትሆኚ የራሽ ላይፍ ሳይኖርሽ ቀርቶ አይደለም ዛሬ ላይ ከአቤላ ጋር እንግዲህ የፍቅር ግንኙነት ለመጀመር የተጀናጀናችሁ እንደሆነ በተለይ ሄርሜላና አብርሃም እንግዲህ እናንተን ለማጣበስ ዛሬ ቆርጦ እንደመጡ በተለይ ደግሞ ኦዲየንስ በጣም ይሄን ጥያቄ ሲጠይቅ እንደነበር ይሄም ደግሞ በመዳም ኩሻ የምትገኙ እህቶቼ ናችሁ። ያው ይታወቃል ሚዲያ ላይ እንግዲህ ወንድና ሴት ሆኖ ሲመጣ ማጋባት ማጣበስ እንግዲህ የተለመደ ስራ ሆኗል። አሁን ላይ ግን ደግሞ ያ አይደለም ዋናው ነገር። አንዳንድ ጊዜ አሁን ላይ የምናደርጋቸው ነገሮች ነገ ላይ ዋጋ ያስከፍሉናል ወይ? ምንድን ነው እያደረግን ያለ ነው? ከኛ ሰው ምን ይማራል? እዚህ ሚዲያ ላይ በጣም ብዙ የሚመለከታችሁ ሰው አለ አይደለም? እስኪ ሩታ ነው በእያንዳንዱ ቪዲዮዎች እኮ ስትመጣ ማለት ነው በጣም ቆንጆ የሆኑ አስተማሪ የሆኑ ቪዲዮዎች ነው የምትሰራው። ምናልባት ልብ ብለን ስለማንመለከተው ነው እንጂ እያንዳንዱ የምትመጣበት ቪዲዮ ትምህርት አዘል የሆነ ቪዲዮ ነው ካያችሁት ማለት ነው። ስለዚህ በጣም ዛሬ ደግሞ አንዳንድ ቃላቶችን እየሰነዘርክ ነበረ። እኔና ሄርሜ አንዳንድ ቦታዎች ላይ የሆነ ተፍ ተፍ ልንል ምናምን ስንሄድ እናያቸዋለን ምናምን ነገር ልክ በቃ በጣም እንዴት ነው በጣም ተነፋፍቀው ምናምን ነገር በጣም ሩቅ ጊዜ ከተገናኙ ምናምን ነገር ያስመሰላችሁ። ምንድን ነው ቀን በቀን አይደል እንደምትገናኙት? መች ተለያይታችሁ ታውቃላችሁ? ሲጀመር መች ተለያይታችሁ ታውቃላችሁ? ልክ እንደ እጅና አፍ ማለት ነው። እና የማይመስል ነገር ለሚስት አትንገራት ይባላል። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅርን አብሽ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ሀሳባችሁ ኮሜንት ላይ በማስቀመጥ ጀምሩ። እንግዲህ እናንተም እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። የተፈጠረው ነገር ያለ ሁላችሁም እያወዛገባችሁ ነው። በተለይ እንግዲህ ትናንትና ሩታ ሁላችንንም አስደምማናለች፣ አስደንግጣናለች፣ ደግሞ አወዛግባናለች። በተለይ ያው ነገሮችን በይቅርታ ያለፈችበትን መንገድ ከዛ በኋላ እንግዲህ የተፈጠሩት ነገሮች ሁላችሁ ማየታችሁታል። ነገር መደጋገም ይሆንብኛል እና ዛሬ እንግዲህ ሄርሜላና አብርሃም እንግዲህ ብድር በምድር ነው ብለው እንግዲህ ነገሩን ጉዳዩን ጀምረውታል። ይሄ ነገር ግን እንዴት ነው ሊሆን እየቻለ ያለው? ማለት እውነትም ማለት ማርቲ የራሷ ላይፍ የላትም፣ የራሷ የሆነ ትዳር የላትም። ይሄን ነገር እውነት ባል ወይም ደግሞ ጓደኛ ተብዬው የእሷ ማለት ነው ይሄ ነገር አምኖበት ነው ወይስ ደግሞ እንደገና አሁን ላይ የዩቲዩብ ቻናል እሷ ለመክፈት ነው? በዚህን ያህል ሰዎችን ይመስለኛል ማርታና አቤላ ተፈላልገው ሳይሆን እንዴት ነው ሁልጊዜ አብርሃም መነጋገሪያ ሀሳቦችን መፍጠር ይፈልጋል፣ አዳዲስ ነገሮችን መፍጠር ይፈልጋል። ሶ ይመስለኛል አሁን ላይ ለማርቲ ዩቱብ ቻናል መክፈት ስለፈለጉ ትንሽ ኦዲየንሱን ማወዛገብ ገባቸው አይደለ? በእንደዚህ መንገድ ኦዲየንሱን ያወዛግቡትና ከዛ ቻናል ይከፈትላት ይባላል። አሁንም ያው ኮሜንት ላይ መባሉ አልቀረም፣ ግን ደግሞ እንደዛ ይመስለኛል በቃ ሀሳባቸው ማለት ነውና አቤላም እንግዲህ ያው እናወራለን ግን ከዛ ያለፈ ነገር የለም ብሏል። ማርቲንም እንግዲህ አብሬ ሲጠይቃት በጣም አቤላ መልካም ልጅ እንደሆነ እኔ ያው ባንተና በሄርቢ ነው ያወቅኩትኝና በጣም ሰዎችን የማያስቀይም ትሁት የሆነ ልጅ ነው ብላለች። እንግዲህ እኛ ሰዎች ሲያስቀምይም ነው እያየን ያለ ነው። በተለይ በአብርሃምና በሩታ ህይወት ላይ እንግዲህ በጣም ብዙ ነገሮችን ያበላሸ ልጅ ነው እውነት ለመናገር። በእርግጥ ከዚህ ፊት ጥሩ ነገር ቢያደርግም ግን መጨረሻ ሰዓት ላይ በተለይ ሄርሜላን ይዟት ከመጣ በኋላ ብዙ ነገሮች ተበላሽተዋል። ማለት አንዳንዴ እኮ ጓደኛ እኮ መስዋዕት ይከፍላል አይደል? እንደ ለጓደኛው ለምን የእሱ ደስታ ስለሚያስደስተው የእሱ ሀዘን ስለሚያስከፋው ለጓደኛችሁ እኮ በጣም ብዙ መስዋዕትነት ትከፍላላችሁ። እሱ ግን ያንን ነገር አይደለም የሚያደርገው። ጭራሽ በትዳሩ ላይ ሌላ ሴት ነው ያመጣው። በእርግጥ አብርሃምና ሄርሜላ የማይታወቁ ሰዎች አይደሉም። ከዛ በፊት በጣም የሚታወቁ ናቸው፣ ይታወቃሉ። እንደሚታወቁም ደግሞ አይታቸው በጣም ቪዲዮዎች እንግዲህ ፖስት አድርገን አይታቸዋል። በልደቷ ጊዜ በተለያዩ አጋጣሚዎች እንደተገናኙ በተለይ ደግሞ ሄርሜላ ልጅ እንዳላት ልጇን ክዳ ይህን ስራ እየሰራች ወይም ደግሞ ለገንዘብ ለጥቅም ብላ ስራ እየሰራች እንደሆነ ሁላችሁም ታውቃላችሁ። መቼም የማታቋትሩን ብዬ ተስፋ አላደርግም አንዳንድ ልጆች ካልሆናችሁ በስተቀር። ግን እቺ እንስትም ራሱ ሄርሜላ ምንድነው የምታስቀምጠው? ማለት ለልጇ አሁን ነገ ላይ ምንድነው የምታስቀምጠው? ልጇ ቢጠይቃት ምን ብላ ነው የምትመልሰው? እናቴ ለብር ብለሽ ነው ይህን ነገር የሰራሹ፣ ይህን አስቀያሚ አስጠሊታ ስራ የሰራሹ ለብር ብለሽ ነው ቢላት አሁን ነው የምትለው? ሁሉም ነገር እኮ ያልፋል እዚህ ምድር ላይ። በነገራችን የማያልፍ ነገር የለም፣ ሁሉም ነገር ያልፋል። ገባችሁ አይደለም? ታዲያ ለዛ ለሚያልፍ ጊዜ ለምንድነው ዛሬያችን የምናበላሽ? ለምንድነው በዛሬያችን ላይ እቃቃ ጨዋታ የምንጫወተው? ነገ ላይ ሆን እኮ ዛሬ መመለስ አንችልም። የዛሬ ታሪካችን እኮ ነገ ላይ ሆንም ልንቀይረው አንችልም። የዛሬ ታሪካችን ዛሬ ላይ ቀይረ ነው ነገ ላይ ማለፍ የምንችለው።
እኔ ልቦና ይስጣቸው ከማለት ውጭ ሌላ ምንም አልልም። ሩታ ግን ከእንደዚህ አይነት ይሄ ትርምስምስ ያለ ነገር ውስጥ ራሷን ማግለሏና ነገሮችን በይቅርታ አሳልፋ ከነሜሪም ከነሱም ህይወት መውጣቷ በጣም ለሷ ትልቅ ነገር ነው። ለምን እንደው ታውቃላችሁ? አሁን መቶ ማንም ይረብሻት የለም። እዛ ጋር እነሱም በይቅርታ አሸንፋቸዋለች። ሜሪና ዳኒንም ደግሞ እንዲሁም ደስታንም በቃ ከራሷ ህይወት ማስወጣት ባለባት መንገድ አስወጥታለች። በእርግጥ ደስታን ትላንትላ ያው እኔ እናንተ ቆይ ብለዋለች። ግን ያው ደስታ ባልገባው መንገድ ስላልገባው ነው እንጂ እኔ እናንተ እናወራለን ለማለት ነው እንጂ ከህይወቷ ለማባረር ወይም ደግሞ ከህይወቷ ለማስወጣትም አይደለም። ግን ደግሞ ቅድም ቪዲዮ ሰርችላቸዋል። ደስታ ምንድን ነው ነገሮችን የሚጋፈጥ አይነት ልጅ አይደለም። እንዴት ነው ይሄ ለነገሮች በቃ አይደለም እንደ ወንድ ተጋፍጦ ነገሮችን ይሄ በቃ አይደለ የወንድን ይሄ ኃላፊነት ቦታን ይዞ የሚወጣ ልጅ አይደለም። በቃ እንዴት ነው በጣም የሆነ ፈሪ ነው። ምናልባት ሚዲያው ላይ አዲስ ስለሆነ ሊሆን ይችላል። ግን ደግሞ በተለይ አንድ የምትወዷትን እንስት የራሳችሁ ለማድረግ በጣም ብዙ ዋጋ ትከፍላላችሁ። ለምን? ያችን እንስት ስለምትፈልጓት። አንድ ሰው ደግሞ ለሚፈልገው ነገር ለእኔ ለሚለው ነገር ዋጋ መክፈል ግድ ነው። ገብቷችሁ አይደለም? እውነት አንተስ ደስታ ወድሃት ነው አፍቅራት ነው ሩቲን ከነ ልጇ አንተ ልክ እንደ አባት ሆነ ፍቅር ልሰጠው ለልጇ አንተ እርግጠኛ ሆነ በቃ ልብ አምኖበት ነው ወይስ አንተም ለቢዝነስ ወይም ደግሞ ለስራ ብለክ አይደለም ከሩታ ጋር እንደዚህ እየሆንክ ያለው? ያ ነገር ራሱን ያሳስበኛል። ለምን? እንደ አንድ ሴት እንደ አንድ እህቴ ለምን ስለማስብላት ስለምሳሳላት። ገባችሁ አይደለም? እስኪ አሁን እንኳን ተመልከቱ። ዛሬውን በተለይ ሩታ አልመጣችም አይደል? እስካሁን ቪዲዮ እስከምሰራላችሁ ሰዓት ድረስ እንግዲህ ሩታ አልመጣችም። ሚዲያውን አያችሁ አይደል? በጣም ጭር ብሏል። አያችሁ አይደል? ሚዲያው ላይ ምን አይነት ፓወር እንዳላት ምን ያህል ለሚዲያው ድምቀት ንግስት እንደሆነች ሁላችሁም ታውቃላችሁ። እኔ እግዚአብሔር አምላክ ሩታን ከዚህ በላይ በቃ ሞገሱን ክብሩን ይስጣት። በተለይ የሰው ፍቅርን አብስቶ ይጨምርላት። በቃ አንዳንዴ እግዚአብሔር የሰጣችሁ ነገር ማንም ሰው ሊነጥቃችሁ አይችልም። ግን አንዳንድ ሰዎች ያው እግዚአብሔር የሰጣችሁ ነገር ለመንጠቅ ይሞክራሉ። በተለይ ያልሆነ ስም ይሰጧችኋል። ያልተባላችሁ ማለት ያላደረጋችሁን አደረጋችሁ ትባላለች። ግን እውነት ምንም ጊዜ ደግሞ ከእውነት መንገዷን አትሸሽም። የኔ ተወዳጆች እንግዲህ የተፈጠረው ነገር ዛሬ እያያችሁ ነው። አብርሃምም እንግዲህ ብዙ ጊዜ እንደምለው መነጋገሪያ ሀሳቦችን መፍጠር ይፈልጋል። አንዳንዴ የምታያቸው ነገሮች አሉ። በተለይ እንግዲህ ሄርሜላ አፍቅራው እንደመጣች ካፈቀረችው በጣም ከተቸገረ በቃ በጣም ካስቸገረችው በኋላ እጅ እንደሰጠ ብቻ የሚያወራቸው ነገሮች አንዳንዴ በጣም ቁም ነገር የሌላቸው የሆነ ምንም በቃ የማይገቡኝ ነገሮች ናቸው። ይህ ልጅ ወዶ አይደለም፣ ጤነኛ አይደለም። ብቻ የሆነ ከራሳችሁ ጋር የሆነ ሀሳብ ለራሳችሁ ሀሳብና ጥያቄ ውስጥ እንድትገቡ ያደረጋችሁ ምንድን ይሄ ልጅ ማለት ብዙ ጊዜ እንግዲህ ድራማ ነው እያልን እንግዲህ የነ ሩቲንና የሩቲን ህይወትና የአብርሃም ህይወት እንግዲህ ስናወራ ቆይተናል። ግን አሁን ላይ እንደዚህ ድራማ ያለ ብዬ አላስብምም። ድራማ ሊሆንም አይችልም። ለምን በዚህን ያህል መጠን እኔ ድራማ ይፈጠራል የሚለው ነገር አላቅም። ማለት ሩታስ አምናበት ከዚህ በኋላ ባሏ ከሌላ ሴት ጋር እንደዚህ ሽታ አድርጎ እንደዚህ ባግጦ እንደፈለገ ሲላላስ የነበረን ወንድ መቼም ወደ ህይወቷ ድጋሜ ታስገባዋለች የሚል እኔ ማለት እምነት የለኝም። አንድ ሩታ የተማረች እንስት ናት። ነገሮችን በጣም ማመዛዘን የምችል ሴት ናት። ምንም ነገር ከራሷና ከራሷ እንደማይበልጥባት ክብሯ እንደሚቀደም ደግሞ ከዚህ ፊት ማሳይተናለች። ለምን? አብርሃም ስላላከበራት፣ አብርሃም ለእሷ ሪስፔክት ስለሌለው አይደል ከሱ ህይወት ለመውጣትና ከሱ ጋር ለመለየት የተገደደችው ራሷን ማስከበር ስላለባት። ለምን? አንድ ሰው እናንተን የማይከብራችሁ ከሆነ እናንተ ደግሞ ግዴታ ራሳችሁ ልታከብሩ፣ ራሳችሁ ልትወዱ፣ ለራሳችሁ ጊዜ ልትሰጡ፣ ለራሳችሁ እንድትኖሩለት ግድ ይላችኋል። ገባችሁ አይደለ? ምናልባት ዛሬ እንግዲህ አብርሃምንም እያየነው ነበረ ከልጁ ጋር ይመስለኛል። ይሄ ቪዲዮ እንግዲህ ከልጁ ጋር የመጣበት ቪዲዮ አዲስ ቪዲዮ አይመስለኝም፣ ቆየት ያለ ቪዲዮ ይመስለኛል። ለምን አሁን ላይ ልጁ ትንሽ ጠንከር ያለበትም ፓርት ነው ሰሞኑን የሆነ ቪዲዮ ያየን ጊዜ ማለት ነው። አሁን ላይ ግን እኔ እንጃ ይሄ አዲስ ቪዲዮ አይመስለኝም። ብቻ እግዚአብሔር አምላክ ልጃችሁን በሰላምና በፍቅር እንዲያሳድግላችሁ በጥበብ እግዚአብሔር እንዲያሳድግላችሁ ምኞቴ ነው። ግን ደግሞ በቃ እንዳልኳችሁ ነው። መነጋገሪያ ሀሳቦች መፍጠር ይፈልጋል። ትላንትና ሩታ ይቅርታ ጠይቀች ከዚህ በኋላ በቃ እንደማይገናኙ አይነት ነገር ምናምን ነገር ነበር ትላንትና ነገሮች ስናይ ነበረው። ስለዚህ ምን ታመጣላችሁ? እኔ ልጅን እያየው ነው። እኛ ሰላምንን አይነት ነገርም ነው የሚያደርገው ነገር ግራ ያካባል። ኔ ወዶች ለማንኛውም ሩታዬ ብቻ እግዚአብሔር አምላክ ከክፉ ነገር ይጠብቅሽ። ከዚህ በላይ ጀግነሽ ጎበሽ በርትተሽ በቃ ሻይን ሆነሽ አምሮብሽ ነው ማየት የምንፈልገው። በጣም የሚወዱ ሴቶች አሉ። ይሄ ደግሞ ከምንም በላይ ነው። በቃ አንቺ እኮ እውነት በሰው ፍቅር የተሞላሽ ነሽ። ሰው እኮ ምን ያህል እንደሚጨነቅልሽ እኮ የምታውቂ ነሽ። ለዛም ነው ከአንደበትሽ መጥፎ ነገር የማይወጣው። ለዛም ትናንትና ኦዲየንሶችን አድናቂዎችን ይቅርታ ስጠይቂ ነበር። ይሄ ደግሞ ትልቅነት ነው። እውነት ትልቅነት ነው። እኔ አላቅም፣ ስለ አንቺ እኔ ቃል የለኝም እውነት ለመናገር ማለት ነው። በተለይ ሴት ልጅ ሆናችሁ በሴቶች የምትፈሩ አንዳንድ እንስቶች አላችሁ። ለምን እንደሆነ ግን አላቅም። ማለት እኔ ምናችሁ እንደሚያማችሁ አላቅም።
በሰላም አይመስለኝም። ሴት ልጅ ሆናችሁ ሴት የምትሰድቡ ምንም ሴት ጥፋተኛ እንኳን ብትሆን ከሴት ጎን ልትቆሙና ህመሟን ልታዳምጡት ይገባል። ማንም ሰው ህመሙን ቁስሉን የሚያውቀው ራሱ ነው። አንድ ሰው ካልታመመ በስተቀር የሌላው ሰው ህይወት ይቅርታ የሌላው ሰው ቁስልና ህመም ሊሰማው አይችልም። ስለዚህ አንዳንድ ጊዜ ነገሮችን በማስተዋልና በማገናዘብ ብናደርጋቸው መልካም ነው። የኔ ምርጥ እንቁ ተወዳጅ ቤተሰቦች በጣም ወዳችሁ ላይክ እና ሼር ሰብስክራይብ እንደማሳባችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባባይ